ዛሬ እጅግ በጣም ቁም ነገር አዘል የሆነ ቪዲዮ ነው ይዤላችሁ የመጣሁት። በቲክቶክ ስሙ ብርሃ ወይም የራየው ይባላል እና የሚያነሳቸው ሐሳቦች እጅግ በጣም የሚደነቁና አስተማሪ ሆኑ ወይም ትማሩበታላችሁ ይጠቅማችኋል ብዬ ስላሰብኩት እያንዳንዱን ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ሆኑ፣ ትጠቀሙበታላችሁ፣ ታተርፉበታላችሁ። ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። እሁድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነቴን ነው። እኔ እኮ ስለዚህ ማህበረሰብ ስለሰው ባላሱ ነው የሚሻለኝ። እሁድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታመሃል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማንጣቱ ቢቀር ፈጣሪ ይማርህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ይሰው የኔ እኮ የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጩህ ይሙላልን ያቺ የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስራችሁ ነው አይደለም። ምክንያት አገኘ ሰበብ አገኘ እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያርፍ ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ንፍሮውን እየቃመ ሊውል ማለት አሳማ ሁላ እንዴ በቀብሩኝ ሲቀር እናት አባቶች በቂ ናቸው። እኔን ለመቅበር እደፈናለሁ አለቀ። ምንድነው ከዛ ውጪ ምንድነው ትርፉ እንዴ? ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማየት ነው። እውነቴን ነው። ከዚህ ውጪ ያለው ልጅነት አይደለም። ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው። የሚያጫውትን ልብ ብላችሁ ማታ ተደባድበው የሆነ ልጅ ጋር ተፈረካክሰን ምናምን ከዛ እናት አባት ያሊ ጋር ድጋሜ እንዳላይ ምናምን ተብለ ጧት ግን ባንድ ትጨውታል። የዋህነት ነው። ጨረቃን በየሄደ እያልክ መከተልም የዋህነት በቃ ዓለምን ሙሉ ባንድ ቦታ ሆነ ማየት። ከዚህ ውጪ ያለ ልጅነት አይደለም። እሰቡ ልጅ ነኝ አትበሉ። 70 ዓመት ተገትራችሁ እኔ እኮ ገና ልጅ ስለሆንኩ ነው። ልጅነት ያኔ ገና ጭቃ እየደፈደፍሽ ሳለቀረ እንደዚህ የራሳችሁ ላይ ሴራ አታስሩ። ዝም ብሎ ሀያዎቹ ገብተው ሁላ እኔ እኮ ገና ልጅ ነኝ ልጅነት የሩጫ አልጨረስነው እና ለሩጥልሽ ድዳም እውነቴን ነው። ያኔ ቀረ በቃ። ከዚህ ጫማ ሰክታችሁ ኃላፊነት እስከወሰዳችሁ ድረስ የእናንተ ኑሮ ማንም አይንተራስላችሁም። በራሳችሁ ኑሩት። ኋላ ምርግት ነው የሚሆንባችሁ። ድህነቱም ችጋሩም ቤተሰብም እንደዚህ እንደ ልሾ ተለጥፈው ዝም ነው የሚሉት። ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት የምታፈቅረውን ስታወራ ሄሎ አባትዬ የኔ ፍቅር የኔ ፋፋጭ ንጉሴ የኔ ልቤ ምት ታውቃለህ ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲት ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዲህ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? አረ ምንም አትፈልግኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ እኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። አይ ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ የኔ ፋፋጭ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ታዋ አልበዛም እንዴ? የልባም ልጅ በ15 ዓመቷ አግብታ በ17 ዓመቷ ትወልዳለች። አንቺ በ27 ዓመትሽ ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ ከየት የሚምጣ ቁጥሩ? ዋናው መደወሉ ነው። ሰይጣን ይስጠው መጋኛ ይስጠው ጓደኛ ይስጠው ጠላቱ ነው ዝሮ የሚሰጠው። ያ7 ዓመት ጠላት አንድ ክፉ ጠላት ይኖረዋል እሱ ነው የሰጠው። ግን ከየት የሚቀበል ዋናው መደወሉ ነው። አግቢ ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ ምን አይሶራ በእናታችሁ። ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብረው? ማታ እንገናኝ ምናምን ብለህ ቀጥረሃል። ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ ዝም ብለው ውል ስትል በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል።
በቃ ድንገት ዘው ስትል ነው። የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ፍቅር አይጣል መውደድ። እኔ ግን የታባት ያውቀው ይደብር አይደብር ምን አባት ያውቀው እና ጃምቦ ለመከራ ሰው እንዴት ቶሎ ዋደኩ ይላል። እውነቴን ነው። ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 ዓመት ይሙላኝ እንጂ ማንም አይልከኝም። ከዛ በኋላ እንደፈለኩ እንዴት ለመከራ ልደግ ይላል ሰው። እውነቴን ነው። አሁን እኮ ሰው ቢልከን ይሻላል። ሰው 18 19 ሞልቶ እርግጥ ነው ማንም አይልክም ትተብታለህ። ነገር ግን ሰው ቢልክህ ይሻላል። እናት አባት አላከህም አላዘዘህም ማለት አንተ በራስህ ላይ ኃላፊነት ወስደሃል ማለት። አንተ የራስህን ኃላፊነት መቀበል ደግሞ በጣም ከባድ። ሰው ቶሎ ልደግ የሚለው ለመከራ ነው። ማደግ አይደለም በቂ ነው። 18 17 በቂ ነው። ለመከራ ለስቃይ ነው የሚቸኩለው ሰው። እውነቴን ነው። በጣም ለመከራ በጣም ለብዙ ብዙ ሁሉም ሰው እኛ እታይ ያለው ማለት እናንተ የምታዩት እታች ሰው እንዳይመታችሁ ትተብታላችሁ። 18 19 ሰው ማንም ሰው እንዳይልካችሁ እንደፈለጋችሁ ለመውጣት ለመግባት ነው። ግን እንደፈለክ ከወጣ ከገባ በራሳችሁ ላይ ትልቅ ኃላፊነት ጥላችኋል ማለት ነው። የኃላፊነት ነው መከራ የሚያደርጋችሁ። እኔ ሴት ልጅ ምንም ትሁን ችግር የለብኝም። እውነቴን ነው። ነገር ግን ቦርጫም እንዳትሆን። እኔ በህይወቴ ቦርጫም ሴት ሳይቀበብ ነው የሚለኝ። ምንም እኮ ናችሁ አይደለም። ነገር ግን እኔ አልወድም ቦርጭ። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። አሁን አንዳንድ ሰው ረዝም ሴት አጭር ሴት አልወድም ይላል፣ ቀጭን ይላል ምናምን። ያነ የፈጣሪ ነው፣ ችግር የለብኝም። ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 ከ5 ቦታ እጠፍ ብሎ ያነ መከራ ነው። ያነ ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል። እኔ አልወድም። ስትወልድ አትለይ፣ ነፍሰ ጡር ስትሆን አትለይ። በቃ መከራ እድሜ ልኳ እንደዚህ ዝብዝብ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት። እኔ አልወድም። ምክንያቱም ቦርጭ በስፖርት ማጥፋት የሚችል ነገር ነው። ቁመት፣ ርዝመት፣ ቅጥነት ግን ያን ተሳጥቶም ሊሆን ይችላል። እውነቴን ነው። እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይዳ። እኔ አንቺን ሳስረግዝ ማለት ሳስረግዝ ስታረግዝ በምንም አርግዤ ብቻ ስታረግዝ መውለድሽን ቀን እየተጠባበቁ ሰቀቀን ነው። ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ። አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ሰው ነው በእግራችን። አዲስ አበባ ሰው በኪዙ ነው እኛ በሀገራችን ወልቀጣል ነው ነነነነነነነነነ እኛ በሀገራችን አይ ኮምበሌ ክፉ አመሌ አይ ኮምበሌ ክፉ አመሌ አይ ነነነነነነ እኔንም ለዱርም አነነነ ዘፋኙን እኮ ብዬ አመንሽም አላመንሽም ወደድሽም ጠላሽም እኔ አይመለከተኝም። ነገር ግን ስልክሽ ላይ ያሉ 99.9% የሚሆኑ ስልክ ቁጥሮች ምንም ጥቅም የላችሁም። እውነቴን ነው። ዝም ብለሽ ናሻችሁ 99.9 የሚጨበርበት ከሆነ አሁንም 9 ልበል። ምንም ጥቅም የላቸውም። ዝም ብለሽ ያሻችሁ። ስለዚህ አጥፏቸው። ጥቅም የሌለ ቃፎ ከከቨሩ አይሻሉ። ከቨር እውነት በጣም ከቨር እውነት ይርጉኝ። ከከቨር ጋር ራሱ አወዳደርኳችሁ። ከቨር በጣም ጥቅም አለው። እውነት ነው። ስልኬን አሁን ከስንት አደጋ ተጠባበቀን ምንም ለምንም እስከ ምናምን የማይጠቅሙ ሰዎች ናቸው። እስከ ምናምን 9% በጣም ብዙ ነጥብ 99 ጨምርበት። ግን ነጥብ 99 ሲበዛ 100 ይሞላል ብዬ ትቸው ነው እንጂ በጣም ብዙ ነጥብ ምንም አይጠቅሙ። ምንም እስከ ምንም አይጠቅሙ። ሰው ሙቶ ሲለቀስ የሚሳቅ ቢሆን እኔ በጣም ብዙ ምስቅበት ሰው ነበር። እውነቴን ነው። እርግጥ ነው አይባልም። ነገር ግን እኔ የሚሳቅ ቢሆን እስቅ ነበር። አስባችሁታል? በህይወት እያለ ያነ ሌባ ልቅምቅም እንደው ፈጣሪ እንደው ከዚህ መንደር ይሄ ልጅ እንደው ወዲያ ውስድ አድርጎ ይገላግለን እንጂ እኮ እንደው ሀገሩ ሰላም አይሆንም። ይሄ እያለ ይሄ እንደው አሳዳጊ የበደለው ይሄ ዘሩ ማንዘሩ እንዲህ ነው እኮ ምናምን ሲል ቆይቶ ልክ ሲሞት አየየዋ እንዴት አለ ጥሩ ልጅ እንደው እንኳን አይደለም ሊናገር ሰው ሲያልፍ አንገቱን ደፍቶ ነበር። እንደው ታላቅ ወንድሙ ነው እንጂ ትንሽ መራጥ እሱማ ጥሩ አይደለም። እንደው ታናሽ ወንድሙ ነው እንጂ ክልፍልፍ እኮ እሱማ ጥሩ ነው። እንደው የፈጣሪ እንደው አለው ነገር እንጂ የዋሆቹን እየመረጠ ነው የሚያነሳው። ያንሳችሁ በሽታ። እኔ ሲጀመር የሆነ ነገር እኮ ተምታትቶብናል። ጤነኛ አይደለንም። በእኛ እርግማን ሊሆን በህዝቡ እርግማን ሊሆን ይችላል ይሞት ከመተ በኋላ ምስኪንዬ እንደው እንዴት አለ ጥሩ ልጅ እንደው ሲታዘዙ ቀና ደፋሚ እንደው እንዲህ ብሎ እኔ በጣም ስቀባችሁ ነበር። የእናንተን እንደዚህ አባባል ከማስብ የልጇ ሞት ስለሚያሳዝነኝ ዝም እላለሁ እንጂ እስቅ ነበር። እኔና ጓደኛዬ ድሮ ከቃቃ ሚስታችን ነጋ ቁጭ ብለን ለወደፊት ስናድግ ምን ማድረግ አለብን ብለን ስንማከር እኔ 1 ኩንታል ስኳር ገዝቼ መቃም
እሱ ደግሞ አንድ ሱቅ ሙሉ ብስኩት ገዝቶ ሁሉንም መብላት ነበር ስናድግ አላማችን። አሁን በትንሹም ቢሆን አድርገናል። ግን አስጠላኝ። ሳልቅም አንድ ኩንታል ሙሉ ሳልቅም አስጠላኝ። እሱ ግን እስካሁንም እያሰበ ነው። ቆይ ልደግ እንጂ አደክ እኮ ሰው ያትታረስ በሬ ቀንዳታውጣ። እንግዲህ እኔ አሁን ሌላ ማሰብ ጀምሬያለሁ። ያንን አፋርሻት ነቴን ቁጭ እንላለን። የቃቃ ሚስታችን አለ እኔንም ታበላኛለህ ትላለች ሚስቴ። እንዴ አዎ በፍንጃል ሰጥሻለሁ እላለሁ ለሚስቴ። ኩንታሉ ሙሉ ገዛለሁ ነው ቀሜ ጨርሳለሁ። እሱ ደግሞ ብስኩቱን እንደው ሱቄን ሞለት ታረጋለሁኝ በልቼ ጨርሰዋለሁ ይላል። አሳማ ሁላ እንደው ከመብላት ውጭ ማናስብ። የማትፈልጉትም የምትፈልጉትም ሰው እየደወለ ካስቸገራችሁ ብር አበድረኝ እባክህ ተቸግሬያለሁ እባክህ በሉ። ከዛ በኋላ አይደለም ሊደውል ስልካችሁ ራሱ ከበደ ወይ አስጨናቂው ብሎ ነው ሴቭ የሚያደርግ። በቃ እንደዚህ ነው የሚያወጣው። እኔ እኮ አሁን ስልክ ማልመልስል በጣም ስለተጨናነኩ ነው። አበድረኝና ላውራ በሉት በቃ። ከዛ በኋላ ልም ነው። ፈልጉትም ሰውየውን አትፈልጉትም ብቻ ካጨቃጨቃችሁ ብር በሉት። ከዛ ብር ብሎ ነው እንደ ብር የሚጠፋው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበረ። እንደወደዳችሁት እርግጠኛ ነኝ። እንዲደገምላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። በርካታ ቪዲዮዎች አሉ፣ እያንዳንዱን እየቆራረጥኩ እለቅላችኋለሁ። ሌላ እንዲሰራ የምትፈልጉት ቪዲዮ ካለም አሳውቁኝ፣ ቪዲዮዎች እንሰራለን። ይህን ቪዲዮ ደግሞ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውዴኖች ዩቲዩብ ቤተሰቦች ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቀጣይ በአዳዲስና በአስደሳች ቪዲዮዎች እስክንገናኝ ድረስ ሰላም ሁኑልኝ።